ሰላም ይሄንን ቪዲዮ 11ኛ ክፍል ወይም 12ኛ ክፍል የሚማር የተፈጥሮ ሳይንስ ተማሪ ጓደኛ ወይም ዘመድ ካላችሁ ሊጠቅማቸው ስለሚችል ሼር አድርጉላቸው። 11ኛ ክፍል ኬሚካል ቦንዲንግ ላይ ያንን ኮቫለንት ሞሌኪዩል ሉዊስ ስትራክቸር ስትሰሩ አንድ የሚያጋጥማችሁ ነገር ጋይድላይን ልስጣችሁ። ለምሳሌ ይሄ ኮቫለንት ሞሌኪዩል ፎስጂን የሚባል ኬሚካል ኔም ያለው የእሱን ሉዊስ ስትራክቸር ድሮ ስናደርግ ቶታል ባላንስ ኤሌክትሮን ስንሰራ 24 ይመጣል። ስኬሌታል ስትራክቸሩ ካርበን ሴንትራል ፖዚሽን ላይ ያስቀምጠን በዚህ መልኩ እናስቀምጣለን። ተርሚናል ፖዚሽን ላይ 2 የክሎሪን አተሞች እና 1 ኦክሲጅን አተም አለ። 24ቱን ኤሌክትሮኖች ለሁሉም ተርሚናል አተሞች ዲስትሪቢዩት እናደርጋለን ኦክቴት እስከሚያሟሉ ድረስ። እዚህ ላይ 24ቱን ኤሌክትሮኖች ጠቅላላ ዲስትሪቢዩት አድርገን ሴንትራል አተሙ ኦክቴት አደረጋለን። በዙሪያው 6 ኤሌክትሮኖች ብቻ ናቸው ያሉት። ሎን ፔር እንዳናስቀምጥ ትርፍ ኤሌክትሮን ወይም ኤክሰስ ኤሌክትሮን የለንም። ስለዚህ ምንድነው የምናደርገው? ከተርሚናል አተሞቹ 1 ወይም 2 ሎን ፔር ሙቭ እናደርግና ደብል ቦንድ እንሰራለን። 2 ፖሲቢሊቲ ሊኖረን ይችላል። ለምሳሌ ከዚህ ኦክሲጅን ላይ 1 ሎን ፔር ሙቭ አድርጌ በኦክሲጅን እና በካርበን መካከል ደብል ቦንድ ማስቀመጥ፣ ወይም ሁለተኛው ፖሲቢሊቲ ደግሞ ከሁለቱ የክሎሪን አተሞች ከአንደኛው ላይ 1 ሎን ፔር ሙቭ አድርጌ በካርበን እና በክሎሪን መካከል ደብል ቦንድ ማስቀመጥ። ከሁለቱ ስትራክቸሮች ይሄኛውን ኤ ይሄንን ስትራክቸር ቢ ብለን የትኛው ነው ዘ ሞስት ኢምፖርታንት ሉዊስ ስትራክቸር ሞር ኢምፖርታንት ሆነ ወይም አሳማኝ ሪዝኔብል የሆነው ሉዊስ ስትራክቸር እሱን እንዴት አይደንቲፋይ እንደምታደርጉ እንመልከት። ኬሚስትሪ ላይ ፎርማል ቻርጅ የሚባል ጽንሰ ሀሳብ አለ። በእያንዳንዱ አተም ላይ ያለ አክቹዋል ቻርጅ ማለት ነው። ፎርማል ቻርጅ ሲሆን እንዴት ካልኩሌት እናደርጋለን? ፎርሙላችን ነው ባላንስ ኤሌክትሮን ሲቀነስ ነምበር ኦፍ ኮቫለንት ቦንድ ፕላስ ሎን ኤሌክትሮንስ። ሎን ኤሌክትሮንስ ስንል ነን ቦንዲንግ ኤሌክትሮንስ እያልነው ኮቫለንት ቦንዲንግ ፎርሜሽን ላይ ያልተሳተፉ ኤሌክትሮኖች ወይም በነጥብ በዶዝ ያስቀመጥናቸው ኤሌክትሮኖች ሉዊስ ስትራክቸር ላይ የኮቫለንት ቦንድ ብዛቱንና ሎን ኤሌክትሮኖችን የእነሱን ድምር ከባላንስ ኤሌክትሮን ጋር ስንቀንስ ፎርማል ቻርጅ እናገኛለን። ፎርማል ቻርጁ 0 ከሆነ ወይም ለዜሮ በጣም የተጠጋ ቁጥር ከሆነ እሱ ሪዝኔብል ወይም ኢምፖርታንት ሉዊስ ስትራክቸር በሚል እንወስደዋለን። ኤኒዌይስ የዚህን ክሎሪን ፎርማል ቻርጅ ይመስላል። ባላንስ ኤሌክትሮን 7፣ ነምበር ኦፍ ኮቫለንት ቦንድ 1 ኮቫለንት ቦንድ ያለው 1 ፕላስ ሎን ኤሌክትሮንስ 1 2 3 4 5 6 7 ሲቀነስ 7 0። የዚህን ኦክሲጅን ደብል ቦንድ የሰራውን ኦክሲጅን ፎርማል ቻርጅ ይመስላል። ቫለንስ ኤሌክትሮን 6፣ ነምበር ኦፍ ኮቫለንት ቦንድ 2 ፕላስ ሎን ኤሌክትሮን 1 2 3 4 6 ሲቀነስ 6 ስቲል 0። ሁለተኛው ቢ ላይ ያለውን ስትራክቸር ፎርማል ቻርጃቸውን እናስላ። የዚህኛውን ደብል ቦንድ የሰራውን ክሎሪን እንመልከት። ቫለንስ ኤሌክትሮን 7፣ ነምበር ኦፍ ኮቫለንት ቦንድ 2 ፕላስ ሎን ኤሌክትሮን 1 2 3 4 7 ሲቀነስ 6 ፖዚቲቭ 1። የዚህን ኦክሲጅን እንስራ። ነምበር ኦፍ ኮቫለንት ቦንድ 1፣ ቫለንስ ኤሌክትሮን መጀመሪያ 6 1 ፕላስ ሎን ኤሌክትሮን 6 ነን ቦንዲንግ ኤሌክትሮኖች አሉ። 6 ሲቀነስ 7 ፕላስ 1 ማይነስ 1። ስለዚህ ፖዚቲቭ 1 ኔጌቲቭ 1። ከሁለቱ ስትራክቸሮች ፎርማል ቻርጁ 0 የሆነው ስትራክቸር ነው። ስለዚህ ሪዝኔብል ወይም ተመራጭ ሉዊስ ስትራክቸር የሲኦ3 ይሄኛው ነው። በዚህ መልኩ ታያላችሁ። በተመሳሳይ አፕሮች ይህ ሳያኒክ አዮን ወይም NCO ማይነስ ሉዊስ ስትራክቸር ለምሳሌ ድሮ ስታረጉ ቶታል ባላንስ ኤሌክትሮን 16 ነው የሚመጣው። 3 ፖሲብል ስኬሌታል ስትራክቸር ልታስቀምጡ ትችላላችሁ ቦርዱ ላይ እንደምትመለከቱት። ከነዚህ ከሶስቱ ኤ ቢ እና ሲ ላይ ካሉት
የሳያኔት አዮን ስኬለታል ስትራክቸሮች የትኛው ነው ሞስት ኢምፖርታንት የምንለው ስትራክቸር? ፎርማል ቻርጃቸውን ስናሰላ እዚህ ጋር -2 እናገኛለን የናይትሮጅንን። ይሄ 0 ይመጣል። ይሄኛው +1 እናገኛለን። ቢ ላይ የናይትሮጅን ፎርማል ቻርጅ ስናሰላ -1 ይመጣል። 0 0 እናገኛለን የካርበንና ኦክሲጅንን። ሲ ላይ ያለው ስኬለታል ስትራክቸር ደግሞ የናይትሮጅን ስናሰላ 0 የካርበን 0 የኦክሲጅን -1 ይመጣል። ኤ ላይ ያለው ስኬለታል ስትራክቸር ፎርማል ቻርጁ ለ0 በአንጻራዊነት የራቀ ነው። ስለዚህ ይሄ ከሁለቱ የተሻለ ብለን አንወስደውም። ቢ እና ሲ ላይ ያሉ ስትራክቸሮች ጋር ስንመጣ በማግኒቲዩድ ደረጃ ፎርማል ቻርጁ ተመሳሳይ ነው። 0 0 -1 0 0 -1። ስለዚህ ከሁለቱ የትኛው ነው ሪዝኔብል የሆነው ሉዊስ ስትራክቸር? ያንን ለመምረጥ ደግሞ ሞር ኤሌክትሮኔጋቲቭ ኤሌመንቱ ኔጌቲቭ ፎርማል ቻርጅ ሊይዝ ይገባል። ከናይትሮጅን እና ከኦክሲጅን ሞር ኤሌክትሮኔጋቲቭ የሆነው ኤሌመንት ኦክሲጅን ነው። ስለዚህ ሞር ኤሌክትሮኔጋቲቭ የሆነው ኤሌመንት ሞር ኔጌቲቭ ፎርማል ቻርጅ ሊኖረው ይገባል። እዚህ ጋር ናይትሮጅን -1 ሆኖ ይሄኛው 0 ነው። እዚህ ጋር ናይትሮጅን 0 ሆኖ ሞር ኤሌክትሮኔጌቲቭ የሆነው ኦክሲጅን እሱ -1 ነው። ሲ ከሶስቱ ተመራጭ የሆነ ሉዊስ ስትራክቸር ነው ማለት ነው። ተመሳሳይ ስትራክቸር ያላቸውን ኮቫለንት ሞሌኪሎች አሳማኝ የሆነው ስትራክቸር በዚህ መልኩ ትመርጣላችሁ ማለት ነው። እንደዚህ አይነት አስቸጋሪ ሌሰኖች ካጋጠሟችሁ ኬሚስትሪ ላይ ኮመንት ላይ ያስቀምጡልኝ። ለ5 ወይም ለ6 ደቂቃ ያክል ጋይድ ላይን እሰጣችኋለሁ።